ሰላም ሰላም ወደ ቼልሲ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለቱ ክለባችን ቼልሲን የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አልፈን አብራችሁን ቆዩ። ክለባችን አሰልጣኝ ዣቪ አሎንሶ ስለ ዦ ፔድሮና ሮሜዮ ላቪያ አስተያየት ሰጡ። ዣቪ አሎንሶ ስለ ፔድሮ ሲናገሩ እንዲህ ይላሉ። በጣም የተራበ ነው። አሪፍ የውድድር ዘመን ለማሳለፍ በእርግጥም ቁርጠኛ ነው። ብዙ ጎሎችን አስቆጥሯል። ነገር ግን አሁንም ተጨማሪ ጎሎችን ማስቆጠር የሚፈልግ ይመስለኛልም ብሏል። ዋናው ተጫዋቻችን ልምምድ ያደርግ የነበረበት መንገድ ስላየው ውጤት እንዲህ እንደሚሆን አውቅም ነበርም ብሏል። 200 ጎል ማስቆጠር ነው የሚፈልግ ሰው ነው ልምምድ ሲያደርግ የነበረው ሲል ዣቪ አሎንሶ ተናግሯል። ዣቪ አሎንሶ ሮሜዮ ላቪያ ትላንት አንድም ደቂቃ ስላልተጫወተበት ምክንያት ምላሽ ሰጥቷል። በጡንቻው አምስትሪንግ አካባቢ የሆነ ነገር ተሰምቶታል። ይህ አሳሳቢ ጉዳይ አይደለም። ቀዳሚ በሚኖረን ጨዋታ እንደምንጠቀምበት ተስፋ አደርጋለሁ። ትላንት አደጋ ለመውሰድ አስፈላጊነት አልነበረም። ስለዚህ ሬጂ ዋትሰን ሙሉ ጨዋታን ተጫውቶ ጥሩ እንቅስቃሴ አድርጓል ሲል ተናግሯል። ዳኒ ዊልቤክ በብራይተን በኩል የሕክምና ምርመራ ለማድረግ ፍቃድ ተሰጠው። ሁሉም ነገር እንደታቀደው ከተካሄደ ምርመራው በሳምንቱ መጨረሻ ይደረጋል ተብሎ ይጠበቃል። ይህም የ35 ልጆች በሆንግ ኮንግ የሚገኘው የቼልሲ ስብስብ እንዲቀላቀል ያስችሏልም ተብሏል። ቼልሲ ዳኒ ዊልቤክን ከብራይተን ለማስፈረም የሚያደርገውን ስምምነት አሁን ላይ ሙሉ በሙሉ አጠናቋልም ተብለዋል። ኒኮላ ጃክሰንን ከአስቶን ቪላ ጋር በውሰት የሚያገናኙ ዘገባዎች እውነት አይደሉም ተባለ። በፕሪሚየር ሊግ ሕግ መሰረት አንድ ክለብ በክለብ ዘመኑም ለአንድ ፕሪሚየር ሊግ ክለብ በውሰት መስጠት የሚችለው አንድ ተጫዋች ብቻ ነው ተብሏል። ቼልሲ አሌሃንድሮ ጋርናቾ ለቪላ በውሰት ስለሰጠ የጃክሰን የውሰት ዝውውር አሁን ላይ አይቻልም ሲል ፋብሪዚዮ ሮማኖ ዘግቦታል። ኒኮላ ጃክሰን ነገ ለቅድመ ውድድር ዘመን ዘግይት ቼልሲን ይቀላቀላል ሲል ራህማን ኦስማን ዘግቦታል። ሊያም ዴላፕ አሁንም በቼልሲ ቦታውን ለማግኘት መታገል ይፈልጋል ተባለ። ነገር ግን አሁን ዊሊክ በመምጣቱ ጆዋ ፔድሮ የማይነካ በመሆኑ ግን እና የአውሮፓ ውድድር ባለመኖር ምክንያት ክፍት ቦታ ማግኘት ሊከብድ ይችላል። ስለሆነም በዚህ ክረምት ይለቃል ተብሏል ሲል ፋብሪዚዮ ሮማኖ ዘግቦታል። ጆርዳን ሄንደርሰን ከብሬንትፎርድ ጋር ያለውን ኮንትራት ዛሬ ያቋርጣል ሲል ፋብሪዚዮ ሮማኖ ተናገረ። ፋብሪዚዮ ሮማኖ በተጨማሪም ጆርገንሰን ስትራስቡርግን ለመቀላቀል በመዘጋጀት ላይ ይገኛልም ብሏል። ዝውውሩ ዛሬ ይጠናቀቃል ተብሎ ይጠበቃል። ኮቨንተሪ ሲቲ ፍላጎት የነበረው ቢሆንም አሁን ለድርድሩ ስላላስቀጠሉ ተጫዋቹ ወደ ስትራስቡርግ ያቀናል ሲል ተናግሯል። ዳሬ ሴጎ ስለ ወደፊት ዕጣ ፈንታው ተጠይቆ እንዲህ ሲል ይመልሳል። እኔ የቼልሲ ተጫዋች ነኝ፣ የማውቀው ነገር ቢኖር እሱም ብቻ ነው ሲል መልሷል። ቼልሲና የጣሊያኑ ክለብ ናፖሊ በክለባችን ተከላካይ በቤኖ ባዲያሺሊ ዝውውር ላይ ሙሉ በሙሉ ስምምነት ደርሷል ተባለ። ስምምነቱ የ3 ሚሊዮን ዩሮ የውሰት ውል ሲሆን የመግዛት መብት የሚያካትትም ነው ተብሏል። አሁን የመጨረሻ ውሳኔ የናፖሊ ዝውውሩ ያጠናቃሉ ወይስ አያጠናቀቁም የሚለው ሲል ሉካ ቼርኬኒዮ ዘግቦታል። ቼልሲዎች ተከላካያቸውን የመሸጥ ፍላጎት እንደሌላቸው ቢገልጹም አርሰናሎች የቶሲን አድራቢውን ሁኔታ በቅርበት እየተከታተሉት ይገኛሉም ተብሏል። ዣቪ አሎንሶ ተከላካዩን በስብስብ ውስጥ ማቆየት ቢፈልግም አርሰናሎች አሁን ላይ ተጫዋቹን ለማስፈረም ትልቅ ፍላጎት አላቸውም ተብለዋል። የቀድሞ ክለባችን ተጫዋች ጆ ኮል ስለ ዊልቤክ እና ሄንደርሰን የቼልሲ ዝውውሮች አቋሙን ገለጸ። እንግዲህ ይመጣል ብዬ አልጠበኩም ነበር። አብዛኞቹ የቼልሲ ደጋፊዎች እንደኔ ይገረማሉ ብሏል። እውነቱን ለመናገር በተወሰነ መልኩ እነዚህ ዝውውሮች ትርጉም ይሰጣሉ። ለምሳሌ ሄንደርሰን በሜዳ ላይ ሆነ ከሜዳዎች የመሪነት ብቃት ያመጣል። ወጣት ተጫዋቾችን ሊረዳ ይችላል። ነገርም ለቼልሲ አዘውትሮ ሲጫወት ማየት አልችልም ብሏል። በዊልቤክ ዝውውር ግን በጣም ደስተኛ ነኝ፣ ምክንያቱም እሱ አሁንም ጎሎችን ያስቆጥራል። ባለፈው ውድድር ዘመን በጣም ጥሩ ነበር። በእሱ ዕድሜ በማጥቃት ክፍሉ ላይ የተለየ ነገር ማምጣት ይችላል ሲል ተናግሯል። ክለባችን ቼልሲ የሞርጋን ሮጀርስ እና የሜርኮ ፓሌስትራን ዝውውር ካጠናቀ በኋላም አሁን ዋና ትኩረቱ ተጫዋቾችን በመሸጥ ላይ ለማድረግ አቅዷልም ተብሏል። አዲሱ አለቃ ዣቪ አሎንሶ የቡድን ስብስብ አሁንም መቀነስ እንዳለበትም አረጋግጧል። አሁን ላይ ከክለባችን ሊለቁ የሚችሉ ተጫዋቾች ዝርዝር የወጣችም ትሬቮ ቻሎባ፣ ቤኖ ባዲያሺሊ፣ አክሴል ዲሳሲ፣ ኒኮላ ጃክሰን፣ ሊያም ዴላፕ፣ ማርክ ጉይ እና ጆሽ አቻምፖንግ ናቸው ተብሏል። የማክሰስ ላክሮክስ ማምጣት በተለይም በተከታይ ክፍል የስንብት ሂደቱን ያፋጥነዋል ተብሎ ይጠበቃል። ቼልሲዎች የዝውውር መስኮቱ ከመዘጋቱ በፊት የቡድን ስብስብ መጠን ለመቀነስ ይፈልጋሉ ተብሏል። ቼልሲ የ23 ዓመቱን የላሊጋ የመስመር ተጫዋች ለማስፈረም አሁን ላይ ያሰበት ይገኛል ተባለ። የሪያል ማድሪድ ተከላካይ አልቫሮ ካሪያስን በዚህ ክረምት የቼልሲ የዝውውር ኢላማ መሆኑም ተዘግቧል። እንደ ስፔኑም እንደ ዲፖርቲቮ ዘገባ ከሆነ ቼልሲ በሚመጡት ሳምንታት ተከላካዩን ለማስፈረም ጥረት ላይ ይችላል። ማርኮ ኩኩሬላ ለቆ መሄዱ ምትክ የሚያስፈልጋቸው ሲሆን የሪያል ማድሪድ ተከላካይ ጥሩ አማራጭ ሊሆንም ይችላልም ተብሏል። አልቫሮ ካሪያስ ዝውውር ያስፈልገዋል
ፈልጓል። የኩኩሬላ ወደ ሪያል ማድሪድ መምጣት ካሬራስን በክለቡ የመሰለፍ አደጋ ውስጥ ይከተዋልም ተብሏል። በመሆኑም መደበኛ የጨዋታ ዕድል ለማየት ክለቡን ለቆ መውጣት ይኖርበታል የተባለ ሲሆን ይህ ዝውውር ለሁሉም ወገኖች ተስማሚ ሊሆን ይችላልም ተብሏል። ቼልሲዎች ፔፕ ቻቫሪያን ለማስፈረም ሲሞክሩ የነበር ቢሆንም እስካሁን ስምምነት ላይ ለመድረስ አልቻሉም ተብሏል። ቼልሲ በተጨማሪም ማክሲ አራሆን ከስፖርቲንግ ሊስበን ለማስፈረም አሁን ላይ እንቅስቃሴ ጀምሯልም ተብሏል። ዝላታን ኢብራሂሞቪች ስለዚህ ክረምት የዝውውር መስኮት ስለ ክለባችን የዝውውር ሁኔታ አስተያየት ሰጠ። ዝላታን እንዲህ ሲል ይናገራል። በዚህ ክረምት የቼልሲ የዝውውር እንቅስቃሴ በጣም አስደሞኛል። ከፍተኛ ደረጃ ላይ መውደድ፣ ጥራት፣ ረሃብና አስተሳሰብ ያላቸውን ተጫዋቾች አስፈርሞን በወረቀት ደረጃ ከባለፈው ውድድር ዘመን የበለጠ ጠንካራ ይመስሉኛልም ብሏል። ለፕሪሚየር ሊግ ግምቴ ቼልሲ አንደኛ፣ ሊቨርፑል ሁለተኛ፣ ማንቸስተር ሲቲ ሶስተኛ፣ አርሰናል አራተኛ እንዲሁም የቀድሞ ክለብ ዩናይትድ አምስተኛ ሲል ተናግሯል። ቼልሲዎች በፍጥነት ስብስብ መፍጠር ከቻሉና ወጥ የሆነ ብቃት ካሳዩ ሊጉን ያሸንፋሉ ብዬ አምናለሁ ሲል ዝላታን ኢብራሂሞቪች ተናግሯል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።